አስቡት በዓለም ላይ በጣም ታዋቂ እግር ኳስ ተጫዋች ልጅ መሆን። ክሪስቲያኖ ጁኒየር ከአባቱ ጋር በሚያብረቀርቁ መኪኖች ከመሄድ ጀምሮ 1 ሚሊዮን በላይ ተከታዮች በኢንስታግራም ላይ ከ24 ሰዓታት ባነሰ ጊዜ ውስጥ እስከ ማግኘት። ክሪስቲያኖ ጁኒየር የተወለደው በስህተት ነበር። እንደ አውሮፓውያን አቆጣጠር በ2009 ክሪስቲያኖ ሮናልዶ ከዓመት በፊት ከዩናይትድ ጋር ባላንዶርን በማሸነፍ ምርጥ አቋም ላይ ነበር እና በተመሳሳይ ጊዜ የዓለም ምርጡ ተጫዋች ነበር። ሊጉን ከዩናይትድ ጋር በማሸነፍ የሻምፒዮንስ ሊግ ፍጻሜ ውድድር ላይ እንዲደርሱ ረድቷቸዋል። አሁን ግን ሮናልዶ በአውሮፓ እግር ኳስ ሪያል ማድሪድ ውስጥ ለታላቅ ክለብ ለመጫወት በህይወቱ ለቀጣዩ ትልቅ እርምጃ ዝግጁ ነበር። ማድሪድ ሮናልዶን ከዩናይትድ እጅ ሊወስድ እንደሆነ ያውቅ ነበር። ከ80 ሚሊዮን ዶላር በኋላ ሮናልዶ በይፋ የሪያል ማድሪድ ተጫዋች ሆነ። ዝውውሩ በመላው አውሮፓ አስደንጋጭ ማዕበሎችን አስነስቷል እና ሮናልዶ ይህን ለማክበር ወደ አሜሪካ ጉዞ ጀምሯል ከሁለት የቅርብ ጓደኞቹ ጋር። ከትንሽ ቀናት በኋላ ሊዝናኑ ወጡ እና ሮናልዶ ህይወቱን የምትቀይርለትን ሴት አገኘ። አስተናጋጇ በአካባቢው በሚገኝ ሬስቶራንት ልታስተናግዳቸው መጣች። ከዛም ሮናልዶ ተመቸችው። መጨረሻ ላይ ስልኳን በሙድ ተቀበላት። ማታውን ተገናኙ። ነገር ግን ምን እንደተፈጠረ በወቅቱ አብሮት ከነበሩት የሮናልዶ ጓደኞች መካከል አንዳቸውም አላዩም። ከሳምንታት በኋላ ማድሪድ ውስጥ ነበር። በ80 ሺህ ሰዎች ፊት ገለጻውን ከጨረሰ በኋላ ስልኩ ጮኸ እና በሰማው ዜና ደንግጦ ተንበረከከ። አስተናጋጇ ነበር የደወለችው፣ ነፍሰ ጡር መሆኗን ልትነግረው። CR7 ምን እየተሰማው እንደሆነ አያውቅም ነበር፣ ምክንያቱም በጎን በኩል ሁል ጊዜ እንደዚህ አይነት ስሜት ይፈልጋል። ሮናልዶና አባቱ ትክክለኛ ግንኙነት አልነበራቸውም። አባቱ በመጠጥ ምክንያት ከሞተበት በኋላ ሮናልዶ በመጨረሻ አባት በሚሆንበት ጊዜ የሚፈልገውን ሁሉ ለራሱ ልጅ እንደሚሰጥ ለራሱ ቃል ገብቶ ነበር። ስለዚህ አሁን ያንን እድል እያገኘ ነበር። ነገር ግን ለሱ አስደሳች እንደሆነ አስቦ ነበር። ግን ሮናልዶ ሰዎች ስለወሰደው ጉዞ ምንም እንደማያውቁ ያውቅ ነበር። እናም በዚህ ምክንያት አባት ሊሆን ነው የሚለውን ዜና ብቅ ካለ በአዲሱ ክለብ በመጀመሪያዎቹ ወራት ብዙ ውዝግብ ሊፈጠር ነው። ሮናልዶ በመጨረሻ በቀሪው የህይወት ዘመኑ በልጁ ላይ ተጽዕኖ ሊያሳድር የሚችል ውሳኔ ላይ ደርሷል። አስተናጋጇን 12 ሚሊዮን ዶላር ከፍሎ ልጁን ወሰደ። ሮናልዶ ጁኒየር ብሎ ሰየመው። በዚህ ጊዜ ሮናልዶ የአዲሱን ልጅ መወለድ በጨለማ ውስጥ ማቆየት እንደማይችል ስለሚያውቅ በማህበራዊ ሚዲያ ፖስት አደረገው። ሁሉም ሰው ደነገጠ። የክሪስቲያኖ ጁኒየር የልደት ታሪክ አስገርሟቸዋል። ግን ከዚያም በላይ የሚያስገርም ነገር ተፈጥሯል። እዚህ ድረስ ደርሳችሁ እስካሁን ሰብስክራይብ አላደረጋችሁ? አሁኑኑ የደውላውን ምልክት ይጫኑ። ይመቻችሁ። ከጥቂት ዓመታት በፊት ጁኒየር አባቱን ሊያሳስረው ተቃርቦ ነበር። ሮናልዶ ከቤተሰብ ጋር ጊዜ ማሳለፍ ይወዳል። እንደ አውሮፓውያን አቆጣጠር በ2021 የውድድር ዘመን መጨረሻ ላይ ሮናልዶ ወደ ውብ ደሴት ወይም በዓለም ዙሪያ ካሉት በርካታ መኖሪያ ቤቶች ውስጥ ለእረፍት ከመሄድ ይልቅ ከመላው ቤተሰቡ ጋር ወደ ሀገራቸው ለመመለስ ወሰነ። በፖርቹጋል ካሉ የአካባቢው ነዋሪዎች ጋር እንዲገናኙ በቤት ውስጥ ለ2 ቀናት ካሳለፉ በኋላ በባህር ዳርቻ ላይ ለመዝናናት ወጡ። በተለይ ጁኒየር ከሁሉም በላይ እየተዝናና ነበር። አባቱ CR7 በጣም ታዋቂ ሰው ስለነበር ጁኒየር ሁል ጊዜ በቦዲጋርድ ነበር የሚንቀሳቀሰው። ይህ ለመጀመሪያ ጊዜ ነበር ያለ ጠባቂ ነፃ ሆኖ በእድሜው ካሉ ልጆች ጋር የተፍታታው። ከጥቂት ሰዓታት በኋላ አክስቱ ጀት ስኪ ልታስነዳው ወሰደችው እና ሁሉም ይህ አስደሳች ክስተት ይሆናል ብለው ሲያስቡ የማያውቁት ነገር ይህ ሮናልዶን ወደ እስር ቤት ሊከተው እንደሚችል ነው። አክስቱ ፎቶ ከማንሳት አልፎ ሶሻል ሚዲያ ላይ ፖስት አደረገችው። ፎቶዎቹ አሪፍ ቢመስሉም ይህ በፖርቹጋል ህገወጥ ነበር። የህፃን ጁኒየር እድሜ ገና ነበር። ጀት ስኪ ብቻውን መፍቀድ የልጁን ህይወት አደጋ ላይ የሚጥል ድርጊት ተደርጎ ይወሰድ ስለነበር ጁኒየር እነዚያን ማዕበሎች ቁጥጥር ሳይደረግበት መንዳት ፖሊስ እንደ ጥፋት ተመልክቶ መግባት ነበረበት። ወዲያው ወደ ቦታው በፍጥነት ሄዱ እና ብዙም ሳይቆይ ሮናልዶ ጉዳዩ ካሰበው በላይ ከባድ እንደሆነ ተገነዘበ። ምክንያቱም በዚህ ጊዜ ጉዳዩ ወደ ፍርድ ቤት ከተወሰደ እና በሱ ክስ ከተመሰረተበት መስመር ላይ ያለው የገንዘብ ቅጣት ብቻ አይደለም፣ ወደ እስር ቤት ሊሄድ ይችላል።
እንደ ዕድል ሆኖ ለሮናልዶ በዕለቱ በስራ ላይ የነበሩት መኮንኖች የሁኔታውን አስቂኝ ገጽታ አይተው በምትኩ በገንዘብ እንዲቀጣ ፈቀዱለት እና ከዚያን ቀን ጀምሮ ጁኒየር በጀት ስኪ ታይቶ አይታወቅም። ከነዚህ አሪፍ የጀት ስኪ ፎቶዎች አንዱን ለመጀመር ለሚፈልገው ሚስጥራዊ ኢንስታግራም ፕሮፋይል ፒክቸር ለማድረግ ፈልጎ ነበር። ሮናልዶ ከመጀመሪያው ጀምሮ ግልጽ አድርጓል። ልጆቹ ከልጅነታቸው ጀምሮ በህይወት ውስጥ በጣም አስፈላጊ በሆኑ ነገሮች ላይ እንዲያተኩሩ ይፈልጋል። እናም በዚህ ምክንያት እነሱን አያበላሽም። አሁን ግን ጁኒየር እያደገ ነበር። አባቱን ከስፔን እስከ ጣሊያን እና እንግሊዝ ድረስ ተከትሎታል እና አሁን በመጨረሻ ስሙን ማስጠራት ጀመረ። እሱ የራሱ የምርት ስም ለመጀመር ጊዜው እንደደረሰ ተሰማው። እናም አንድ ቀን አባቱ በማይኖርበት ጊዜ አልጋ ውስጥ ስልክ ለመያዝ ቻለ እና ከ5 ደቂቃ ባነሰ ጊዜ ውስጥ ኢንስታግራም አካውንት ከፈተ። ጁኒየር አንድ ቪዲዮ ፖስት አደረገ። ከ24 ሰዓታት በኋላ ሰዎች የሮናልዶ ልጅ መሆኑ ሲገነዘቡ ወዲያውኑ እሱን ፎሎ ማድረግ ጀመሩ እና ከ1 ሚሊዮን በላይ ተከታዮችን አፍርቷል። ነገር ግን ጁኒየር በኢንስታግራም ላይ ያለው ተወዳጅነት አጭር ነበር፣ ምክንያቱም በማህበራዊ ሚዲያ ዝናና ታዋቂነት መካከል ባለው መንገድ ላይ ቆሞ ነበር። ክሪስቲያኖ ሮናልዶ ልጁ ያደረጋቸውን ነገሮች ሲያውቅ በጣም ተናደደ። ነገር ግን ከመቆጣት ይልቅ መጀመሪያ ኢንስታግራሙን አስደለተው፣ ከዛ ሁሉንም ነገር አስረዳው። ሮናልዶ ለጁኒየር እውነቱን ሲናገር ፎሎ ያደረጉት እሱን ስለወደዱት ሳይሆን ይልቁንም ወደሱ እንዲቀርቡና እንዲወድቅ ለማድረግ ነበር። እውነተኛ ንግግር ብሎ ጁኒየር ምናልባት አባቱ መጥፎ ጨዋታ ሲያጋጥመው ወይም ከኮሜንት በኋላ እሱን ለማሳደድ ሲሞክር ከሱ በኋላ የሚመጡትን ትሮሎች ማስተናገድ ለመጀመር ዝግጁ ላይሆን ይችላል። ሮናልዶ ለልጁ ምርጡን ብቻ እንደሚፈልግ ያስታውቃል እና ለዛም ነው ጃንክ ፉድ ሲበላ የሚናደድበት። የጁኒየር አባት ሮናልዶ የአካል ብቃት አትሌት ነው። ሮናልዶ በእነዚህ ሁሉ ዓመታት ከፍተኛ ደረጃ ላይ ለመቆየት የቻለበት ዋናው ምክንያት ጤናማ አመጋገብን በመጠበቅ ነው። በቀን 6 ጊዜ ይመገባል፣ ሩዝ፣ አሳና ስፓጌቲ ያለ ጨውና አትክልት። አስቡት፣ በቀን 6 ጊዜ መብላት። አሁን ላይ ምንም አያስደንቅም፣ ምክንያቱም እሱ ከፍተኛ ደረጃ ላይ ደርሷል። ጁኒየር ግን ተቃራኒ ነው። ገና ልጅ ስለሆነ እሱን ልትወቅሰው አትችልም። ነገር ግን አባቱ ምንም ይሁን ምን ይበሳጫል። ጁኒየር ጃንክ ፉድ መብላት ይወዳል። አንዳንድ ጊዜ ዶሮና ቺፕስ ይበላል፣ ኮካ ይጠጣል እና ሮናልዶ ይናደዳል። ነገር ግን የ10 ዓመት ልጅ የተለመደ ባህሪ ነው ብዬ ገምታለሁ። እውነት ነው። ሮናልዶ በልጁ ላይ የበለጠ እየጠነከረ ያለው ዋናው ምክንያት ጁኒየር ከዚህ ቀድሞ ባጠፋቸው ጥፋቶች ነው። ሮናልዶ ጁኒየር የእግር ኳስ ተሰጥኦ እንዳለው ሲያውቅ ወደ ሪያል ማድሪድ አካዳሚ እንዲገባ አደረገው። ልጁ በጣም ጥሩ ከመሆኑ የተነሳ ለማድሪድ የልጆች ቡድን ከ50 በላይ ጎሎችን አስቆጥሯል እና እንደ አውሮፓውያን አቆጣጠር 2019 አባቱ ጁቬንቱስን ሲቀላቀል የእሱን ፈለግ በመከተል ለጁቬንቱስ ልጆች ቡድን መፈረም ነበረበት። ለቡድኑ በጣም ጥሩ በመሆን የዓለምን ትኩረት ስቧል። ጁኒየር በፖርቹጋል በተካሄደ ውድድር ለጁቬንቱስ ከ18 ዓመት በታች ቡድን በ8 ጨዋታዎች 25 ጎሎችን አስቆጥሮ በድጋሚ ለጁቬንቱስ አካዳሚ ከ50 በላይ ጎሎችን አስቆጥሯል እና በዚህ ጊዜ በልጆች እግር ኳስ ውስጥ በጣም ከተደነቁ ወጣቶች አንዱ ነበር። እንደ አውሮፓውያን አቆጣጠር በ2021 የጁኒየር አባት ሮናልዶ እንደገና ክለብ ቀየረ፣ ወደ ማንቸስተር ዩናይትድ። እዚህ ነበር የጁኒየር ስራ በእውነት የጀመረው፣ ምክንያቱም አሁን በእድሜው ካሉ ልጆች ጋር በጣም ትልቅ ሊግ ውስጥ ይጫወት ነበር። በየሳምንቱ ጎል ማስቆጠር ጀመረ። ለዋናው ቡድን በቅርቡ ይጫወታል ተብሎ ታሰበ። ማንም ሰው ከአባቱ ሮናልዶ የበለጠ ይህ ነገር እንዲሆን የሚፈልግ የለም፣ ምክንያቱም ጁኒየር ከዓመታት በፊት አባቱ ጫማ እንዳይሰቅል የሚያደርግ ነገር ስለነገረው አባቴ ጥቂት ተጨማሪ ዓመታትን መጠበቅ ትችላለህ፣ ካንተ ጋር መጫወት እፈልጋለሁ ብሎታል። ለዚህም ነው ሮናልዶ አሁንም በ40 ዓመቱ ኳስ እየተጫወተ ያለው። እሱ ስለሚደሰት አይደለም፣ ነገር ግን ከልጁ ጋር አብሮ እንዲጫወት ስለሚፈልግ ነው። በአሁኑ ጊዜ ሁለቱም በሳውዲ ፕሮ ሊግ ውስጥ ለአልናስር ይጫወታሉ እና ጁኒየር በፍጥነት እየገሰገሰ ነው።
ከ15 ዓመት በታች ቡድን ውስጥ ገብቷል እና ለነሱ ጨዋታዎችን መጫወት ጀምሯል። በቅርቡ ጁኒየርና ሮናልዶን በአንድ ቡድን ውስጥ እናያለን ብለን ተስፋ እናደርጋለን። ነገር ግን በብሔራዊ ቡድን ደረጃ ሊሆን ይችላል። እርግጠኛ አይደለሁም፣ ምክንያቱም ጁኒየር ፕሮፌሽናል ከሆነ በኋላ ብሔራዊ ቡድንን መምረጥ ካለበት እሱ ብዙ አማራጮች አሉት። ጁኒየር የተወለደው አሜሪካ፣ ይህም ማለት በትውልድ አሜሪካዊ ዜጋ ነው እና ከፈለገ ለዩናይትድ ስቴትስ ብሔራዊ ቡድን መጫወት ይችላል። ሌላ ደግሞ ለፖርቱጋል ነው። ምናልባት ያንን ማሊያ ለብሶ የአባቱን ሌጋሲ ለብሔራዊ ቡድን ሲቀጥል ማየት በጣም ተፈጥሯዊ ሆኖ ይሰማኛል። ክሪስቲያኖ ሮናልዶ የፖርቹጋላዊ ታላቅ ተጫዋች ሲሆን በታሪክ ብዙ ኢንተርናሽናል ጎሎችን ያስቆጠረ ሲሆን በ2016 በዩሮ የመጀመሪያውን ኢንተርናሽናል ዋንጫ ያነሳው የፖርቹጋል ቡድን ካፕቴን ሆኖ ነበር። ሮናልዶ ከአሁን በኋላ ለብሔራዊ ቡድን ለመጫወት ብዙ ዓመታት አልቀረውም። ነገር ግን ጁኒየር ፖርቹጋልን መርጦ በምትኩ ከተጫወተላቸው በሚቀጥሉት ዓመታት ሌጋሲውን የቀጠለ ሌላ ሮናልዶ እናያለን ማለት ነው። ጁኒየር የአባቱን ታላቅ ተቀናቃኝ እንደ አይደል ሲመርጥ ባለፉት 10 ዓመታት ክሪስቲያኖ ሮናልዶ እና ሊዮኔል ሜሲ የህይወት ዘመን የጎት ፉክክር ፈጥረዋል። እነዚህ ሁለት እርስ በእርሳቸው ወደ አስደናቂ ከፍታዎች ወስደውታል እና ኤል ክላሲኮ ባለፉት ዓመታት ብዙ የግጥሚያ ትርኢቶችን አሳይተውናል። እብድ ነበሩ፣ አስደንቀውናል፣ አስገርመውናል። ሜሲን ጎት በማድረጉ ዓለምን አስደንግጧል። ይባስ ብሎ ሮናልዶ ስለዚህ ጉዳይ የሚያውቅ ይመስላል፣ አምኖም ተቀብሏል። ምክንያቱም ልጄ እንደ ኔይማርና ሜሲ ያሉ የታላላቅ ተጫዋቾችን ቪዲዮ ይመለከታል። አጨዋወቱ የሮናልዶና የሜሲ ጥምረት ነው። ጁኒየር አሁን ትልቅ ሰው እየሆነ ነው። ሚስጥራዊ የሴት ጓደኛ እንዳለው ታውቃላችሁ? በቀጣይ ቪዲዮ የምነግራችሁ ይሆናል። እንዳያመልጣችሁ ከፈለጋችሁ የደውሉን ምልክት ይጫኑ። ላይክ፣ ሼር ኤንድ ኮሜንት እንዳይረሳ። ሁላችሁም ባላችሁበት ቦታ ምትት ይበላችሁ።